መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله تعالى وبركاته. በኢስላም ታሪክ ውስጥ የመጀመሪያ እንደሆነ የሚነገርለት ሚስዮናዊ ተልእኮ የተፈጸመው ወጣቱ ሙስሊም ሙስዓብ ኢብኑ ዑመይር ነበር። ወደ የትሪብ ወይም መዲና ከተማ በመሄድ የኸዝረጅ ጎሳ አባል በሆነው አስዓድ ኢብኑ ዙራራ በተባለ ዕውቅ ግለሰብ ቤት መኖር ጀመረ። ወደ አላህ ለሚያደርገው የዳዕዋ ስርጭትና ነቢዩን ዓለይሂ ሰላቱ ወሰላም ለማስተዋወቅ ለሚያከናውነው ድርጊት እንደ ቢሮ የምታገለግል አንዲት ክፍልም አዘጋጀ። ወጣቱ ሙስዓብ የሚያሰማውን ዳዕዋ ለማድመጥ የሚመጡ ወጣቶች ቁጥር በርካታ ነበር። የንግግሩ መጣፈጥ እንደ መግነጢስ ስቧቸው የማስረጃዎቹ ግልጽነት፣ የጸባዩ ማማርና ከውብ ፊቱ ላይ የሚንጸባረቀው ኢማናዊ ገጽታ ወጣቶቹን ይበልጥ አማሏቸዋል። ከዚህ ሁሉ በበለጠ ግን በየጊዜው የሚያነበው ቁርአን የስበት ኃይል በቁጥጥር ስር አውሏቸዋል። የደረቁ ቀልቦች በዚሁ ቁርአን ይለዝባሉ። የወንጀለኞች እንባ በጸጸት ይፈሳሉ። ከሚሰጣቸው ትምህርቶች በኋላ ወደ ኢማን አድማስ የሚገቡ ወገኖች አይጠፉም። ከዕለታት አንድ ቀን አስዓድ ኢብኑ ዙራራ ዳዒ ከሆነው እንግዳው ሙስዓብ ኢብኑ ዑመይር ጋር ከበኒ አብዱል አሽሐል ጎሳ አባላት ጋር ለመወያየትና ኢስላምን ለማስተማር ሄደ። ከጎሳው አባላት የአትክልት ቦታም ከቴምር ዛፍ ስር ተቀመጡ። ሙስዓብ ኢብኑ ዑመይርን ከሌሎቹ ቀደም ሲል ኢስላምን የተቀበሉት ይበልጥ ግንዛቤያቸውን ለማስፋት፣ ሌሎቹ ደግሞ እንደ አዲስ የኢስላም ተልእኮ ለመረዳት በጽሞና ማዳመጣቸውን ቀጠሉ። ይህ በእንዲህ እንዳለ የአውስ ጎሳ ሹማምንት የነበሩት ኡሰይድ ኢብኑ ሑደይርና ሰዓድ ኢብኑ ሙዓዝ አንድ የመካ ሙስሊም ከቤታቸው አቅራቢያ በእንግድነት እንዳረፈና የዳዕዋ ጥሪ እንቅስቃሴ በማድረግ ላይ እንደሆነ በተጨማሪም አስተናጋጁም አስዓድ ኢብኑ ዙራራ መሆኑ ተገለጸላቸው። اللهم إنك عفو تحب العفو فاعف عنا። ሰዓድ ኢብኑ ሙዓዝ ለኡሰይድ ኢብኑ ሑደይር እንዲህ አላቸው፣ ኡሰይድ ወዳጄ፣ ወደዚያ ከመካ ወደ መጣው ወጣት ሂድ። ወጣቱ ወደ ሀገራችን የመጣው ደካማዎችን ለመሸንገል፣ አማልክቶቻችንን ለማጥላላት ነው። ስለዚህ ገስጸው፣ ከእንግዲህ ወዲያ ሀገራችንን እንዳይረግጥም አስጠንቅቀው። ንግግሩ በመቀጠል እኔ በአክስቴ ልጅ በአስዓድ ኢብኑ ዙራራ ጥላ ስር ባይሆን ኖሮና በእርሱም ጥበቃ ባይደረግለት እገላግልልህ ነበር አለ። ኡሰይድ የጦር መሳሪያውን በመታጠቅ ሙስዓብ ኢብኑ ዑመይር ትምህርት በሚሰጥበት የአትክልት ቦታ ሄደ። አስዓድ ኢብኑ ዙራራ ወደ እነርሱ እየመጣ መሆኑን ተመለከተ። ለሙስዓብም እንዲህ በማለት ነገረው፣ ሙስዓብ ሆይ ችግር ላይ ነህ። ይህ ሰው በህዝቦቹ ዘንድ ተሰሚነት ያለው ሰው ነው። ብሩህ አእምሮና መልካም ስነ ምግባር አለው። ኡሰይድ ኢብኑ ሑደይር ይባላል። እርሱም ከሰለመ በርካታ ሰዎች ተከትለውት ወደ ኢስላም ይገባሉ። ስለዚህ ልብህን ለአላህ አጥርተህ አናግረው፣ በሚገባ ኢስላምን አስረዳው። ኡሰይድ ኢብኑ ሑደይር በተሰበሰቡበት ሰዎች መካከል ቆመ። ወደ ሙስዓብና ባልደረቦቹ በመዞር ለምንስ ወደ ሀገራችን መጣችሁ? ደካማዎቻችንንም ታታልላላችሁ። ሕይወታችሁን የምትፈልጓት እንደሆናችሁ ከዚህ ራቁ። ሙስዓብ በእምነት ብርሃን በሚያንጸባርቀው ፊቱ
ኡሰይድን ተመለከተው። መግነጢሳዊ ኃይል ባለው ምትሃታዊ ንግግሩ አናገረው እንዲህ በማለት አንተ ክቡር መሪ አንድ በጎ ነገር ልትፈጽምልን ትችላለህ? ምን ይሆን አለ። እኛ ጋር ተቀምጠ የምንለውን ልታዳምጥ እንፈልጋለን። የምንለውን ነገር ከወደድከው ትከተለዋለህ፣ የማትወደው ከሆነ ደግሞ ካንተ ፊት እንሰወራለን። ከእንግዲህ ወደ እናንተ አንመለስም። ኡሰይድም እውነትህን ነው በማለት ቀስቱን መሬት ላይ ስጎ ቁጭ በማለት በጥሞና ማዳመጥ ጀመረ። اللهم إنك عفو تحب العفو فاعف عنا ሙስዓብም የኢስላምን ጭብጥ አስረዳው። የቁርአን አንቀጾችን አነበበለት። ኡሰይድ ሚስጥረ ቁርአንን ተገነዘበ። ፊቱ በደስታ ፈነጠቀ። የምትናገረው ንግግር እንዴት ይጣፍጣል፣ የምታነበውም እጅግ ያማረ ነው አለ። ወደ ኢስላም ለመግባት ስትሹ ምንድነው የምትፈጽሙት አለ። ገላህን ታጠብ፣ ልብስህን አጽዳ፣ ከዚያም ከአላህ በቀር አምላክ እንደሌለና ሙሐመድ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን መስክር። በመጨረሻም 2 ረክዓ ሶላት ስገድ። ኡሰይድ የጉድጓድ ውሃ ከሚገኝበት ቦታ በመሄድ ታጠበ። ከአላህ በቀር ሌላ አምላክ እንደሌለና ሙሐመድም ዓለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን መሰከረ። የእርሱ መስለም ሰዓድ ኢብኑ ሙዓዝም እንዲሰልም ምክንያት ሆኗል። ሁለቱ ዕውቅ ሰዎች ኢስላምን መቀበላቸው በርካታ የአውስ ነገድ ሰዎች እንዲሰልሙ ሰበብ ሆኗል። መዲናም የነቢዩ ዓለይሂ ሰላቱ ወሰላም የስደት ከተማ ለመሆንና ለታላቁ ኢስላም መንግስት ማዕከላት የበቃችው የሙስዓብ ያላሰለሰ ጥረት ባስገኘው ፍሬ ነበር። ኡሰይድ ኢብኑል ሁደይር ቁርአንን ከሙስዓብ አንደበት ከሰማበት ጊዜ አንስቶ እጅግ በጣም ወደደው። ሙሉ ጊዜውንም በቁርአን ላይ ማዋል ጀመረ። የኡሰይድ ታሪክ በሁለት ገጽታዎች ላይ ያተኮረ ሆነ። አንድም በአላህ መንገድ ላይ ለመጋደል ይዘምታል ወይም መስጊድ ገብቶ ቁርአን ያነባል። ድምፁ የሚያምርና አንደበቱ ግልጽ ነበር። ይበልጥ ቁርአን ለማንበብ የሚመርጠው ጊዜ አይኖች በሚተኙበትና ሌሊቱ ሲሰክን ነበር። ሌሎቹ ሱሐቦች ኡሰይድ ቁርአን የሚያነብበትን ጊዜ በመከታተል ሊያዳምጡት ነበር። ቁርአን በነቢዩ ዓለይሂ ሰላቱ ወሰላም ላይ እንደወረደ አድርጎ የሚያነብ ሰው እጅግ የታደለ ነው። በኡሰይድ የቁርአን ንባብ የምድር ሰዎች እንደተማረኩ ሁሉ የሰማይ መላእክትን ተደንቀዋል። ኡሰይድ ኢብኑ ሁደይር በአንድ ምሽት የቤት ውስጥ ስራዎቹን በመፈጸም ላይ ነበር። ያህያ የተባለ ልጁም ከጎኑ ተኝቷል። ጥቂት ፈንጠር ብሎ ለጂሃድ የተዘጋጀ ፈረሱ ታስሯል። ሌሊቱ ነፋስና ውሽንፍር የሌለበት ጸጥ ያለ ነበር። የከዋክብቶች አይን መሬትን በአትኩሮት የሚመለከቱ ይመስላሉ። اللهم إنك عفو تحب العفو فاعف عنا ኡሰይድ ይህን ግርማ ሞገስ የተላበሰ ሌሊት ቁርአን በማንበብ ሊያስጌጠው ፈለገ። ማንበቡን ጀመረ። አሊፍ ላም ሚም ذلك الكتاب لا ريب فيه እያለ ፈረሱ ቁርአን ሲሰማ የታሰረበትን ገመድ እስኪበጠስ ድረስ በደስታ ጨፈረ። በሁኔታው የተገረመው ኡሰይድም ዝም አለ። ፈረሱም እንቅስቃሴውን አቆመ። ማንበቡን ቀጠለ። ኡላኢከ ዐላ ሁደን ሚን ረቢሂም ወኡላኢከ ሁሙል ሙፍሊሑን። ፈረሱ አሁንም የደስታ እንቅስቃሴውን ቀጠለ፣ ካለፈው በበለጠ ሁኔታ። ኡሰይድ ዝም አለ። ፈረሱም እንዲሁ ይህንኑ ድርጊት ደጋግሞ ፈጸመ። ፈረሱም ምላሽ መስጠቱ አልቀረም። ቁርአን ማንበቡን ሲቀጥል ፈረሱም ጭፈራውን ይቀጥላል። ሲያቆም ደግሞ እርሱም እንቅስቃሴውን ይገታል። ልጁ ያህያን ፈረሱ እንዳይረግጥበት በመስጋቱም
ሊቀሰቅሰው ተጠጋ። በቅጽበት ወደ ሰማይ እይታውን አቀና። ታይቶ የማይታወቅ ጽልምታዊ ደመና አስተዋለ። በደመናው ላይ የተንጠለጠለ የሚመስል ብርሃን መታየት ጀመረ። ከአድማስ አድማስ ብርሃን ፈነጠቀ። ይህ ብርሃን ግን ከእይታው እስኪሰወር ድረስ ወደ ላይ እየራቀው ሄደ። ሲነጋ ወደ መልእክተኛው ዓለይሂ ሰላቱ ወሰላም በመሄድ ያጋጠመውን ክስተት አወሳላቸው። መላእክት ናቸው፣ አንተን ሲያደምጡ ነበር። ኡሰይድ ሆይ ምንባብህን ብትቀጥል ኑሮ ለሰዎች ግልጽ በሆነ መልኩ በታዩ ነበር። አጂብ። ኡሰይድ በቁርአን ፍቅር እንደተጠመደ ሁሉ ነቢይ ሙሐመድንም ዓለይሂ ሰላቱ ወሰላም እጅግ በጣም ይወዷቸው ነበር። ደስታ የሚጎናጸፈውና ነፍሱ የምትመጥቀው ቁርአን ሲያነብና ሲያዳምጥ እንዲሁም ነቢዩ ዓለይሂ ሰላቱ ወሰላም ሲመክሩ ወይም ሲያወሩ ሲመለከታቸው እንደሆነ ገልጿል። ከሚመኛቸው ነገሮች አንዱ የነቢዩን ዓለይሂ ሰላቱ ወሰላም የሰውነት ክፍል መንካት ነበር። ክቡር አካላቸው የእርሱን አካል እንዲነካለት ይፈልግ ነበር። አንድ ቀን ግን ይኸው ምኞቱ ሊሳካለት ችሏል። ኡሰይድ ሰዎች ጋር ሲነጋገር ነበር። ነቢዩ ዓለይሂ ሰላቱ ወሰላም ሐሳቡን ለመደገፍ ከሽንጡ ላይ ቆንጥጠውት አለፉ። ኡሰይድ እንዲህ አለ፣ የአላህ መልእክተኛ ሆይ አቆሰሉኝ እኮ አለ። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አለ፣ ኡሰይድ ሆይ ቂሳስ ወይም የተፈጸመብህ ጉዳይ አጠፋውን መመለስ ማድረግ ትችላለህ። እኔን ሲቆነጥጡኝ በአካሌ ላይ ልብስ አልነበረም፣ እርስዎ ግን ልብስ ለብሰዋል። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ልብሳቸውን እስከተወሰነው የአካል ክፍላቸው ገለጡት። ኡሰይድ ተመቸው። በብብታቸውና በሽንጣቸው መካከል ያለውን ሰውነት በሙሉ ሳመው። እንዲህም ሲል ደስታውን ገለጠ፣ አባቴና እናቴ ይሰውሎት። የአላህ መልእክተኛ ሆይ ይህች እርሶን ካወቅኩ ጀምሮ ስመኘው የነበረውን ነው። አሁን ግን አግኝቼዋለሁ። عليه أفضل الصلاة وأزكى التسليم. اللهم إنك عفو تحب العفو فاعف عنا. يا الله ملكتني عليه الصلاة والسلام ببكلاቸው ለኡሰይድ ያላቸውን ፍቅርና አክብሮት ይገልጹ ነበር። ኢስላምን ቀድሞ የተቀበለና በኡሁድ ጦርነትም ለርሳቸው ጋሻና ደጀን ሆኖ በማገልገሉ 7 ቦታ ክፉኛ መቁሰሉን ይጠቅሳሉ። በህዝቦቹ ዘንድም የነበረው ክብርና ተሰሚነትም ያውቁለት ነበር። ከጎሳው አባላት መካከል እርቅ ማውረድ የሚያስፈልጋቸው ሰዎች በሚኖርበት ወቅት መልእክተኛው ዓለይሂ ሰላቱ ወሰላም ኡሰይድን በመያዝ ነበር ሽምግልናውን የሚያካሂዱት። ኡሰይድ እንደገለጸው ወደ መልእክተኛው ዓለይሂ ሰላቱ ወሰላም በመሄድ በአንሷር ወይም መዲና ነዋሪዎች መካከል እጅግ በጣም ከፍተኛ ችግር ያለበት ቤተሰብ እንዳለና አብዛኞቹ የቤተሰቡ አባላትም ሴቶች መሆናቸውን ገለጽኩላቸው። መልእክተኛውም ዓለይሂ ሰላቱ ወሰላም ኡሰይድ ሆይ በእጃችን ያለውን ሁሉ ወጭ ካደረግን በኋላ ነው የመጣው። ወደፊት ገንዘብ በእጃችን ሲገባ ይህን ቤተሰብ አስታውሰኝ አሉ። ከጥቂት ጊዜ በኋላ የኸይበር ጦርነት ግዳይ ወይም ገኒማ መጣላቸው። ለሙስሊሙም ወገኖቻቸው አከፋፈሉት። በተለይ ለመዲና ሰዎች በርከት ያለ ዕጣ ሰጡ። ለነዚያ ለተቸገሩ የቤተሰብ አባላትም እንዲሁ ዳጎስ ያለ ገንዘብ አደረሱ። እኔም አላህ ዋጋውን ይክፈሉት አልኩ። እርሳቸውም እናንተ አንሷሮች አላህ ያማረ ምንዳ ይስጣችሁ፣ እኔ እናንተን ካወቅኩበት ጊዜ ጀምሮ ጨዋና ትዕግስተኛ መሆናችሁን ነው ያጤንኩት። ከኔ በኋላ ሰዎች በእናንተ ላይ አድሎ ይፈጽማሉ። እኔ ጋር አኺራ እስክትገናኙና ቃል የተገባላችሁን ብርቅዬ መጠጥ ወይም ሐውድ እስክታገኙ ድረስ ታገሱ አሉ። ኡሰይድ በመቀጠል እንዲህ ብለዋል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በትረ ስልጣኑን በጨበጡበት ወቅት ገንዘብና ቁሳቁስ ለሙስሊሞች አከፋፈሉ።
ለኔም አንዲት ጌጥ ላኩልኝ። አነስተኛ በመሆኗ አልወደድኳትም። መስጊድ ውስጥ ባለሁበት ለኔ ከተላከው የሚበልጥ ረጅም ጌጥ ያጠለቀ የቁረይሽ ወጣት ተመለከቱ። ከኔ ጋር ለነበሩ ሰዎች መልእክተኛው አለይሂ ሰላቱ ወሰላም ከኔ በኋላ ከፍተኛ አድሎ ታያላችሁ ሲሉ መናገራቸውን ጠቀስኩላቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም የተናገሩት እውነት ነበር። ወጣቱ ልጅም ወደ ዑመር ረዲየላሁ ዐንሁ በመሄድ የተናገርኩትን ገለጸላቸው። በፍጥነትም ወደ እኔ መጡ። እየሰገድኩ ነበር። ኡሰይድ ሆይ ሶላትህን ቀጥል አሉ። ሰግጄ ስጨርስ ወደ እኔ መጡ። ምንድነው ያልከው በማለትም ጠየቁኝ። ያየሁትንና የተናገርኩትን ገለጽኩላቸው። አላህ ይማረህ፣ ይህች ወጣቱ ያደረጋት ጌጥ ወደ እገሌ የላኩት ጌጥ ነበር። ሰውየውም የአንሷር ሰው ነው። በዐቀባ ስምምነት በበድርና በኡሑድ ጦርነት ተሰልፏል። ይህ ወጣት ከዚህ ሰው ገዝቶ ነው ያጠለቀው። ለመሆኑ ይህ ነቢዩ ዓለይሂ ሰላቱ ወሰላም ተናግረውታል ያልከው ትንቢት በእኔ ዘመን የሚፈጸም ይመስልሃልን? አሉኝ። የምእመናን አዛዥ ይህ በእርሱ ዘመን እንደማይፈጸም ተስፋና እምነት አለኝ በማለት ሂሱን ተቀበልኩ። ኡሰይድ ከዚህ በኋላ ብዙም አልቆየም። ዑመር ረዲየላሁ ዐንሁ ገና በስልጣን ላይ ያሉ አላህ ለሞት አጨው። በሞተበት ወቅት 4000 ዲርሃም የሚደርስ ዕዳ እንዳለበትም ታወቀ። ወራሾቹም የራሱ ይዞታ የነበረን መሬት በመሸጥና ዕዳውን ለመክፈል አሰበ። ዑመር ረዲየላሁ ዐንሁ ይህን ጉዳይ ሲሰሙ እንዲህ አሉ፣ እኔ የወንድሜን የኡሰይድ ልጆች በሰዎች ላይ ጥገኛ ሆነው በድህነት እንዲኖሩ አልሻም። ዑመር ረዲየላሁ ዐንሁ ከአበዳሪዎቹ ጋር በመወያየት ብድሩ የሚከፈልበትን መንገድ አመቻቹ። የኡሰይድ መሬት ለወራሾቹ ቀሪ ሆነ። አላህ ሱብሓነሁ ወተዓላ መልካም ስራቸውን ይውደድላቸው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።